ሳቫናው ሜዳ ላይ ፍጹም ጸጥታ ሰፍኗል። ይህች የፍጥነት ንግስት ግንባሯ ላይ ባለው ጥቁር መስመር ታዳኟን ትኩር ብላ እያየች ነው። አሁን የምታደርገው እንቅስቃሴ ለህይወቷ ወሳኝ ነው። ለ25 ሰከንዶች ዓለም የቆመች ትመስል ነበር። ትኩረቷ ሁሉ ከፊት ለፊቷ ባለው ኢላማ ላይ ነው። አሁን በጥንቃቄ መጓዝ ትጀምራለች። እያንዳንዱን እርምጃዋን የምትረግጠው ድምፅ እንዳይሰማ አድርጋ ነው። ቺታ በጉልበት ሳይሆን በብልሃት የምትመራ አዳኝ ነች። ወደ ኢላማዋ ይበልጥ በተጠጋሽ ቁጥር የልብ ትርቷ እየጨመረ ይሄዳል። አሁን ጀመረችው። በአንድ ጊዜ እንደሚሳኤል ተወነጨፈች። ተመልከቱት ይህን ቅልጥፍና። ሰውነቷ መሬቱን የሚነካው አይመስልም። ጭራዋን እንደ መሪ በመጠቀም አቅጣጫዋን በቅስፈት ትቀይራለች። በአንድ ሰከንድ ውስጥ ብቻ 30 ሜትሮችን ተወረውራለች። ይህ ማለት በ3 ሰከንድ ውስጥ ብቻ የአንድ ሙሉ የእግር ኳስ ሜዳን ርቀት ትጨርሳለች ማለት ነው። ይህ በዓለም ላይ ካሉ ፍጥረታት ሁሉ ፈጣኑ እንቅስቃሴ ነው። የመጨረሻው ትግል። ምንም ያህል ብትሮጥ ከዚህች የፍጥነት ንግስት ማምለጥ ከባድ ነው። ዛሬም በተፈጥሮ ውስጥ ያለው የጥንካሬና የቅልጥፍና ህግ በድል ተጠናቋል።